በልዩ መንበሯ አገሯ ግሸን ማማሯ በልዩ መንበሯ አገሯ ግሸን ማማሯ 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 ዙሪያው ገደል ሆኖ አንድ ነው መግቢያዋ ሁሉን የፈወሳት ጽኑ ቃል ኪዳኗ በልዩ መንበሯ አገሯ ግሸን ማማሯ። አባታችን በቅድሚያ ስሞትና ቦታው ያለዎትን የሥራ ድርሻ ቢገልጹልን። ስሜ ቀደም ሲል መርጌታ፣ አሁን ግን ደግሞ ርዕሰ ደብረ የማነ ብርሃን አዲስ ይባላለሁ። የሥራ ድርሻ ግን የአቋቋም የጎንደር አቋቋም የዝማሬ መዋሥዕት መምህር፣ የሐዲስ መምህር፣ ቦታዋ የታሪክ ተጠያቂ ነኝ። እሺ አባታችን ግሸን ደብረ ከርቤ ቅድስት ማርያም በመቼ ዓመተ ምህረት እንደተመሰረተችና ማን እንደመሰረታት ቢያብራሩልን። ይቺ ቅድስት ሀገር ደብረ ከርቤ የተመሰረተችው በ514 ዓመተ ምህረት በአፄ ካሌብ ዘመነ መንግስት ነው። አመሰራረቷም በፈቃደ እግዚአብሔር በታዘዘ ባሕታዊ አባ ፈቃደ ክርስቶስ በተባለ ነው። ይህም ሰውየው ትውልዱ የግሪክ ተወላጅ ሲሆን ሀገረን አገራን በጠፋች ጊዜ አፄ ካሌብ የሀገርን አገራን ሰማዕታት ደምትን ለመበቀል ሄደው እዚያ እንዳሉ አባቶች ሶስቱ ሊቃነ ጳጳሳት የአንጾኪያው፣ የእስክንድሪያው፣ የቁስጥንጥንያው ሊቀ ጳጳሳት ከሞት የተረፉትን ከጥላ ያረፉትን አባቶች የሚያጽናናቸው አባት ያስፈልጋቸዋል ብለው በነሱ መራጭነት ተልኮ እዚያ አፄ ካሌብ ካሉበት በሚደረሰበት ጊዜ ስሙ ቀደም ሲል አባ ፊልክስ ሲባል የነበረ አመጣጡን ገልጾ በሶስቱ ሊቃነ ጳጳሳት ትእዛዝ የመጣ መሆኑን ሲያስረዳቸው በክርስቶስ ፈቃድ እንኳን መጣ ሲሉ ፈቃደ ክርስቶስ ብሎ ሰይመውታል ስም ነው። ከዚያ አያይዞ ለስድስት ወር ያህል በሀገረን አገራን ከሞት የተረፉትን አባቶች በትምህርቱ እያጽናና በትሩፋቱ እያበረታታ በጸሎቱ እየጠበቀ አፄ ካሌብን አጽመ ሰማዕታትን እያሰባሰቡ በመቅበር ላይ የተገኘታ የፈረሱ ቤተክርስቲያን በማደስ ላይ እንዳሉ እሳቸውን ደግሞ በጸሎቱ እየጠበቀ ሲኖር ከዕለታት በአንድ ቀን የእመቤታችን በዓል ከዚህ ቅድስት ቦታ ላይ የብርሃን ዓላማ ተተክሎ በመካከሏ ላይ የእመቤታችን ቅድስት ድንግል ማርያም ስዕል ተቀርጾበት አብርሃም ይስሐቅን ለመሰዋት በሄደ ጊዜ በቀራንዮ አደባባይ በቀራንዮ ተራራ ላይ የብርሃን ዓላማ እንደጠቀሰው ሁሉ እና ብለው በእጅ ጥቅሻ ወደዚህ ና ቶሎ እንደሚል አካባቢ እንደ ነጎድጓድ ድምፅ እያሰማ እንደ ፀሐይ እያበራ ሲጠቅሰው አየ። ምን ሆኗን ምንድን ነው ይሆን እያለ ይህንን ሲያወጣ ሲያወርድ በሶስት ጊዜ ሁሉ በሶስት ቀን ሁሉ ተደጋግሞ ታየው። ሊረዳው አልቻለም። ግን ይህ የመንፈስ ቅዱስ ሲሆን ወይንስ የሰይጣን እያለ በሚያናታበት ጊዜ እመቤታችን በግልጽ ተገልጻ ቃል በቃል ይህቺ ቅድስት በብርሃን ዓላማ ላይ ተጠቅሳ ያየሃት እየወዳጄ በግብፅ የደረሰብኝን ድካምና ሕማም በማሰብ ልጅ ርስት ትሆንሽ በአንቺ ስም ለዚህ ቦታ ለተቀመጠው ሁሉ የአንቺ ቤተሰብ እንዲሁም ሲል ለልጄ የሰጠኝ ርስት ጉልት ናትና ከዚያ ላይ የኔንና የእግዚአብሔር አብን ታቦት ይዘህ ተነስተ ሂድ ብላ አዘዘችው። በዚህ ምክንያት አፄ ካሌብን እኔ መጣሁት ሊቃነ ጳጳሳቱ ያዘዙን ምእመናኑን እዚህ ከሞት የተረፉትን ከጥላ ያረፉትን እነሱን ለማስተማር ነበር። ነገር ግን
እመቤታችን እንዲህ አለችኝ። ሐዋርያው ቅዱም በአባቶቻችን ሐዋርያትም ይሰነናሉ ለእግዚአብሔር ይላሉና የእነሱን ትእዛዝ በምጠብቅበት ጊዜ የሚበልጥብኝ የእግዚአብሔር ትእዛዝ ስለሆነ ፈቃድ ይስጡኝና ወደ ሀገረ መንግሥቶ እንዲሄድ ብሎ ፈቃድ ጠይቃቸው። አሁንም የክርስቶስ ፈቃድ ይሁን እሺ ስላሉት አሁንም ስሙ ፈቃደ ክርስቶስ እየተባለ ተደጋግሞ ተነግሯል። ስለዚህ ከእሳቸው ጋር ከሀገረ ናግራን እስከ አክሱም ድረስ መጥቶስ ታሪኩ ሰፋ ያለ ስለሆነ አጠር ባለ መንገድ ነው እስከ አክሱም መጥቷል። ከአክሱም ሲደርሱን ከተሳቱ ቅዱሳን አንዱ አባ ጴንጤሌዎን ተቀብሎ በእንግድነት አስተናግዶ ለ7 ቀን ያክል ሲነጋገሩ ከቆዩ በኋላ ለሀገሩ እንግዳ ለሰው እንግዳ ለሀገሩ ባዳ እንደመሆኑ መጠን የሚኖሩት 2 መነኮሳት ከሱ ንጉሥ ሰጥቷቸው እነሱ ጀምራቸው ከዚያ የመጡት እሱና 12 ሲሆኑ ከዚህ አባ ጴንጤሌዎን ሰጣቸው 15 ሆነው ጠቅላላ ነጥተው በ514 ዓመተ ምህረት ከዚህ ቦታ ገብተው ይህም ቦታ የመሰረቱት እነሱ ነው። ሲመሰርተው መጀመሪያ ሲገባ እዚህ ቦታ ይቺ ቅድስት ሀገር እንደ ቀደምት አድባራት መሥዋዕተ ኦሪት ያልተሰዋባት ጢስ ያልጤሰባት ደም ያልፈሰሰባት ቅድስት ሀገር ናት። ምክንያቱም መድኃኒታችን ኢየሱስ ክርስቶስ ይቺን ሀገር መርጦ በቅድሚያ በተፈጥሮ አስቀድሞ አክብሮ የመረጣት ለመጨረሻው የሕይወት መገኛ ለስጋው ለደሙ ለምስጢረ ቁርባን ስለሆነ ያን ስለተጠበቀ መላእክት ወተአየኑ መላእክት ከመ ይቀብዋ ይላል። መላእክት እንደ ሰልፍ ሆኖ ሲጠብቋት ነው እንጂ ያገኘው እንስሳት ሲሯሯጥባት አራዊት ሲፈነጩባት አላገኛቸውም። እንደውም ከአራዊት የተገኘ ቅዱስ ነብር ብቻ ነው። በተቀረ ግን በደን አጌጣ ብቻ ዙሪያውን አገር መላእክት ሲከባት ብሔረ መላእክት ሆኖ ያገኛት። ስለዚህ በአካባቢው ላይ በአካባቢው ህዝብ ስላልነበረ በገደሉ አካባቢ ብዙ አነህርት ስለነበሩ ማሩ የማሩ ሰፈፍ እንደ ቢጫ ግምጃ ሆኖ ማለት ዙሪያውን በቀጥታ አገሪቷን እንደ ጌጥ አስጊጧት ስለነበረ በሀገራቸው ስዕል ማለት ያ የማር ማለት ስለሆነ የማር አምባሲል አምባሰ በቦስማንም ለመስምት ለሰይማት ይቻለ በዚህ ምክንያት ነው። አባታችን ጌታችን ኢየሱስ ክርስቶስ ቅዱስ መስቀል በዚህ ቅዱስ ቦታ እንዳረፈ ድርሳናት ይናገራሉ። ማን እንዳመጣውና በመቼ ዓመተ ምህረት በዚህ ቦታ እንደደረሰ እንደተቀመጠ ቢያስረዱት። ይህ ቅዱስ መስቀል የመጣበት ዘመን ቀደም ሲል በኢትዮጵያ አገራችን ላይ አባር ቸነፈር ይበዛባት ነበሩ። ለመራቅ ነጎባት ስራ ረቁባት ነበር። ስለዚህ ይህንን ለማስወገድ ሲሉ ቀደም ሲል የነበሩት አፄ ዳዊት ወደ እግዚአብሔር ሲያመለክቱ ከቅዱሳን አባቶች በጊዜያቸው ከነበሩ አባቶች ጋር ሲነጋገሩ ይህ ሊወገድ የሚችለው በቅዱስ መስቀል መምጣት ነው ብለው ስለነገሯቸው ይሄ የሰው ሀብት ነው፣ በምን አገኘዋለሁ፣ በምልስ ልወስደው ይችላለሁ እያሉ በሚያስቡበት ጊዜ እስክንድርያው አስተዳዳሪ 47ኛ የሆኑ ሊቃነ ጳጳሳት አባ ሚካኤል ስለሰራቸው በዚያ ያሉ ክርስቲያኖችም ሁሉ ሃይማኖታችሁን ለውጡ፣ ፈጣሪያችሁን ካዱ፣ ለመስቀል አትስገዱ የሚል ቁርጥ ትእዛዝ አስወጥቶ ሲያበቃ ስላስገደዳቸው ያው ሰው ማምለጫውን በሚፈልግበት ጊዜ ወደዚያ ማመልከትና ወደሚረዳው አካባቢ መሄድ ልማድ ስለሆነ በሃይማኖት አካባቢ ስለሆነ የግብፃውያን ክርስቲያኖችና የኢትዮጵያ ክርስቲያኖች ወደ አፄ ዳዊት ላኩ። አፄ ዳዊት የላኩባቸው ጊዜ እንዴ ደስ አላቸው ይላል። ምክንያቱም ምንድነው የመስቀሉ መምጣት ምክንያት አገኙ ማለት ነው። ስለዚህ ይህማ እንዴ በአባቴ በሳካቴ ሰይፈ አራር ጋር ተአርቆ ሰላምን ፈጥሮ በክርስቲያኖች ላይ ሌላ ጉዳት እንዳያደርስ ተውልኝ ነው ነበር።
አሁን እሱ ከሞተ ብሎ በእኔ ዘመን ማንሳቱን የሚነቃ አይለደምን ብለው ሰውየው አፄ ዳዊት ማለት ተነስተው ዘመቱን ሲዘምቱ 10,000 ግመል፣ 10,000 ፈረስ፣ 10,000 ሰረገላ ስፍር ቁጥር የሌለው የግል ሰራዊት አስከትሎ ሲሄዱ ካርቱም በሚደርሱበት ጊዜ እስመ ቀዳሚሁ ለሰብእ አሲወማይ እንደሚል ሶሎሞን እዚያ ድረስ ምን ያደክመኛል የጠላት ማሸነፊያው ከዚህ እያለ ብለው ውሃውን ለማስገደል ሲሞክሩ ይህን በሰማ ጊዜ የግብፅ አስተዳዳሪውም ሆነ ክርስቲያኖች በጣም አዘን ደነገጡ። ከዚህ በኋላ ይህ ሁሉ ሊደርስ የቻለው በሊቀ ጳጳሱ መታሰር እና ሃይማኖታቸውን ካዱ፣ ፈጣሪያቸውን ካዱ፣ ሃይማኖታቸውን ለውጡ በሚለው መንገድ እንደሆነ ስለተረዱ ሊቀ ጳጳሱን ፈተው ሲያበቁ ይህ ሁሉ ሊሆን የቻለው በእናንተ ምክንያት ስለሆነ ሄዳችሁ አስታርቁኝ። ካሁን ቀደም ከእንግዲህ ወዲህ ከዛሬ ጀምሮ ወደፊት በቀጥታ ጠቅላላ ከእናንተ ጋር ከፍቅር ከሰላም በስተቀር ሃይማኖታቸውን ለውጡ፣ ፈጣሪያቸውን ካዱ፣ ለመስቀል አትስገዱ ብዬ አላስገድዳችሁም የሚል እርቅ በሰላም መስርተው ከተፈራረሙ በኋላ ለንጉሱ እጅ መንሻ የሚሆን 12,000 ወቄት ወርቅ አስይዘው ግብፅ መኳንንትና ከእስራት የተፈቱት ሊቀ ጳጳሱ አባ ሚካኤል መጡ። እሷን በሚደርሱበት ጊዜ ሄደው ንጉሱ መጥተዋል የተባለቱ ጊዜ ጻድቅ ታላቅ አባት ሃይማኖት አክባሪ ስለነበሩ ሄደው በክብር ተቀበለው ለሊቀ ጳጳሱ እንደሚገባ ስግደት ስግደው ቡራኬ ተቀበለዋል። ንጉሱም ሊቀ ጳጳሱም ለንጉሱ እንደሚገባ እጅ መቻቸውን መንትን ሰጥተው በኋላ ሊቀ ጳጳሱ የተፈቱበትን ፍቅር የተመሰረተበትን ከዛሬ ጀምሮ ወደፊት ግን ይህን የመሰለ ሰው ላያነሱ የተዋሉበትን ደብዳቤ ሰጥተው ክርስቲያኖቹ የጻፉትም ደግሞ በአንተ ምክንያት እግዚአብሔር ከዚህ ከጽኑ አገዛዝ ነፃ አውጥቶናል እና እግዚአብሔር ሲልከ በመንግስተ ሰማያት ይላል ሰራዊትን ያስፋ ሰራዊትን ያብዛ መንግስትህን ያስፋ እና በመንግስተ ሰማያት ሰፊ ዋጋህን ይስጥ የሚል ደብዳቤ ጽፈው ስለነበረ ያንን አነበቡላቸው። እሳቸውም ደስ ብላቸው የመጡትን መኳንንት አይጡር አድርጓቸዋል። ሰው ምንም በሃይማኖት ቢለያይ የአንድ አዳም ልጅ ስለሆነ መፈቃቀርና መከባበር ይገባዋል እና ከዛሬ ጀምራቸው መሀላችሁን አጽንታችሁ በአንድ ህብረት እንድትኖሩ ብለው የፍቅር መልስ ከሰጧቸው በኋላ ያን ያመጡትን ወርቅ አድርገው ውሃውን እንደነበረ እንዲሄዱልን ይልቀቁልን ሲሏቸው አይ ውሃውን እንዲለቅላቸው ከፈቀዳችሁ የጌታዬ መድኃኒቴ የኢየሱስ ክርስቶስን የጌታዬ ፈጣሪ መድኃኒቴ ኢየሱስ ክርስቶስ ቅዱስ መስቀል በሊቀ ጳጳሱ እጅ አለ ስለተባለ ያንን ካልሰጣችሁኝ ይህን አልመልስላችሁም። ምክንያቱም ደግሞ መድኃኒቴ ኢየሱስ ክርስቶስ ክቡር ስጋውን ቆርሶ ክቡር ደሙን አፍሶ እንጂ በወርቅ በዕንቁ አላደነኝምና የሚል መልስ ሰጧቸው። ምንስ ሴት ብታውቅ በወንድ ያልቅ ይባል የለም? ንጉሱ ሳያውቀው እንዴት እናደርጋለን? ሰዓት ቀጠሮ ይስጡን ብለው ሰዓት ቀጠሮ ተቀብለው ተመልሰዋል። ይህ የተደረገ በሰኔ 25 በሰኔ 10 ቀን ነው። ስለዚህ ተመልሰው ሄደው ከዚያ ተመካክረው ክርስቲያኖቹ ይገባዋል፣ መንፈሳዊ ንጉሥ ነው። ስጋዊ ቢሆን ኖሮ ወርቅ እንክ ይፈልግ ነበር እንጂ ይህንን አይፈልገም። በመንፈሳዊነቱ ስለሆነ ሊመለክ ይገባዋል ብለው ስበቡ፣ አረማውያኑ ግን ምንም ባይጠቀሙበት ምንም ባያምኑበት ከባህር ከቸነፈር ከማናቸውም መከራ ሁሉ ተሰውረበት የሚሆን በቅዱስ መስቀል ረድኤት መሆኑ ስለተረዱ ቸገራቸው። ሊፈቅዱ ስላልቻሉ ሁለቱን ሊግባቡ አልቻሉም። በኋላ ግን የአባይን ውሃ ያክል እገድባለሁ ብሎ የተነሳ ታላቅ ንጉሥ አንደኛ ውሃችን አተን፣ ሁለተኛ አቅም የለንም እሱ ውሃተን እሱ ጋር ተዋክሰን መልሰዋለን፣ በግድ ከሚወስድብን ይልቁንስ በፍቅር ብንሰጠው ይሻላል ብለው በፍቅር ተስማምተው ክርስቲያኖቹም አረማውያንን በአንድ ሆነው ሲያበቁ
በ1395 ዓመተ ምህረት መስከረም 10 ቀን አንጥተው ሰጥተዋቸዋል። ከዚያ በኋላ አፄ ዳዊት ያው ቅዱስ መስቀልን ተቀብለው ይዘው በሚመጡበት ጊዜ የቅዱስ ሚካኤልን ታቦት አብረው ሰጥተዋቸው ስለነበረ በባህር ማዕበልና ሞገድ ሲነሳባቸው እንደ ዋናተኛው እያሻገረ በመንገዳቸው በረሃ ስለነበረ አራዊት ማለት ዘንዶው ስለነበረ ሰራዊታቸውን ሳያጠፋባቸው እንዳያጠፋባቸው ታምራት እየሰራላቸው መጥተዋል። ሲመጡ ይህንንም በቤተ ክርስቲያናችን ለቀጥታ በመስከረም 12 ቀን በስንክሳር በተባለ መጽሐፏ ስታስታውሳቸው ትኖራለች። ከዚህ በኋላ ስናር ሲደርሱ ግብፅ መሳክሙ ከመሰራቂ እንደሚል ሁሉ የሰው ልጅ ሕይወቱን የጠፋው መጋጣ እግዚአብሔር ባወቀ እግዚአብሔር በወሰኑ ሰዓት ስለሆነ ባላሰቡት ሰዓት አርፈው ከዚያው ሊቆዩ ይችላሉ። ከዚያ በኋላ ጊዜው ጠብቆ ልጆቻቸው አፄ ቴዎድሮስና አፄ ይስሐቅ ከነገሱ በኋላ በ1442 ዓመተ ምህረት አንበ መስቀሌ በዲበ መስቀል የሚል ራእይ ለአፄ ዘርዓ ያዕቆብ ተገልጾ ተነገራቸው። ምንድን ይሆን እያሉ ሲያወጡ ሲያወጡ ከቆዩ በኋላ የመንግስት አማካሪዎቻቸውም ሊቃውንቱን ምሁራን የመጻሕፍት መምህራን ሰብስበው ምን ይሆን እንዲህ አለ ጊሳ ብለው ሲናገሩ አንተ ባታውቀው ነው እንጂ ይማ ለአባት እጅ መንሻው ሆኖ ተሰጥቶ የነበረ ቅዱስ መስቀል በአረማውያን እጅ ስለነበረ ያን አምጣ ሲደኝ ማለት ነው። ከአባቶቼ ይበልጥ እንጂ አንሳለሁ እኔ በዚያ ውስጥ ላይ በጣሪ መንፈሳዊ አውቀም ስለሆነ እንዴት አረማዊ ብዙ ይችላሉ ብለው ተነስተው ዘመቻ በሚሄዱበት ጊዜ በቀጥታ ተብላላ ይህን በጊዜው የነበረው ጋፔር የተባለ የግብፅ አስተዳዳሪ ምን ከኔ ጋር ምን ያጣናል? ምንስ ያከራክራናል? ያንተስ ሰራዊት የልስ ሰራዊት ደም በከንቱ እንዴም ሊፈስ ይችላል? የአባትን ተሰጥቶ የነበረውን ቅዱስ መስቀልን ስላቱን ልክልሃለሁ ብሎ ደብዳቤ ጻፈላቸው። እሳቸውን ደግሞ መንፈሳዊ አባት ናቸው እና ፈጣሪ አረማውያን እንደዚህ ወደ መንፈሳዊ አውቁም ሲሄዱ ጌታዬ መድኃኒቴ ኢየሱስ ክርስቶስ አፍቅሩ ዘላለም ወግበሩ ሰናየ ለለሰልኩም ብለው ያስተማረ እንደዚህ አለምንም ከላከልኝ ተገን ብለው መስከረም 21 ቀን 1443 ዓመተ ምህረት መስቀሉን ተቀብለው መስቀለኛውን ቦታ ሊያውቁት ስላልቻሉ መስቀሉን እንድረከብ አደረገኝ። መስቀሉን መስቀለኛውን ቦታ ፈጣሪ ግለጽልኝ ያሉ የኢትዮጵያን አድባራት ለ3 ዓመት ያክል ዞረው በ1446 ዓመተ ምህረት መስከረም 21 ቀን ተቸክለዋል። ይህም ሊሆን የቻለው አፄ ዘርዓ ያዕቆብ ተምረው ያደጉት እዚህ ቦታ መሆኑ ይታወቃል። ሊቅነታቸው የሚታወቀው በዚህ ነው። ነገር ግን የእግዚአብሔር ምስጢሩ የማይመረመር ስለሆነ ከህሊናቸው የቦታዋን ከቤታቸው ህሊናቸው ሊለይ የቻለው እና የኢትዮጵያን አድባራት ሊዞር የቻለው እግዚአብሔር ቅዱስ ፈቃዱ ሆኖ የኢትዮጵያን አድባራት በቅዱስ መስቀሉ እንዲባርክ በመሆኑ ነው። ቅዱስ መስቀል እሌኒ ከወደ ቦታ ካወጣችሁ በኋላ ለአራቱ ሊቃነ ጳጳሳት እንደተከፋፈለና በዚህም ቦታ የቀኝ እጁ እንደመጣና በዚህ ቦታ ያለው የቀኝ እጁ እንዳረፈ ብዙ ሰዎች ወይም ብዙ መጽሐፍት ይና በደረጃ በመጽሐፍትም ደረጃ በቃልም ይታረካል። እዚህ ቦታ ላይ ደግሞ ከሶና እዚህ ቦታ ላይ በቦታው በታተመው መጽሐፍ ላይ የምናገኘው የጌታችን መድኃኒታችን ኢየሱስ ክርስቶስ ያረፈበት ቅዱስ መስቀል አካሉ ያረፈበት ቅዱስ መስቀል ሙሉ እንዳለ ይነገራልና ትንሽ ያለው በክርስቲያኑ እያወዛገበ ስለሆነ ስለዚህ በዚህ ነገር ያለውን እውነታ ነገር ቢያብራሩልን የተሟላ ማብራሪያ ቢሰጡ። መድኃኒታችን ኢየሱስ ክርስቶስ ይህን ዓለም በደሙ ፈሳሽነት ለማዳን ካቀደበት ሰዓት ማለት ባመንቀው ጊዜ ጀምሮ ዋናው ቦታዊቷን ራሱ በጥንተ ፍጥረት አስቀድሞ ከዓለም ለይቶ በቅዱስ መስቀል አርአያ ቀርጾ ገና በትንቢተ ነቢያት በነበረበት ጊዜ ማስቀመጡ በራሱ አንድ ማስረጃ ነው። ይኸውም
ምንድነው? አንብር መስቀሌ በዲበ መስቀል ብሎ የተናገረ እሱ እንጂ ሌላ መልአክ አይደለም፣ ወይንም ነቢይ አይደለም፣ ወይንም ሐዋርያ አይደለም። መስቀሌን በመስቀል ላይ አስቀምጥ ብሎ መናገር አነሳስሮ መሆኑን መረዳት ያስፈልጋል። ሁለተኛው ማስረጃ ይሄ ነው። ከዚህ በኋላ ደግሞ ማን ይቤር የነበር ማን ያብዳ የከበር እንዲባል መስቀሉን ያመጡት አዘዘን ያዕቆብና ሊቃነ ጳጳሳቱ ወአመርነ መስቀሎ ለወልደ እግዚአብሔር ውስተ ይእቲ ቤተ ክርስቲያን ብሎ በመናገራቸው በሶስት ምስክርን በስማ ሰለስቱ የቆመ ነገር የተባለው ይሄ ቅዱስ መስቀል እንዳለ መሆኑን ያስረዳል። ከዚህ ላይ ስላከፋፈሉ ብዙዎች ጸሐፍት እንደፈለጋቸው ይጽፋሉ፣ እንደመሰላቸው ይናገራሉ። ነገር ግን ቅዱስ መስቀል እሌኒ ንግሥት ስታወጣው በክብር ኖሮ ሕሙማንን እየፈወሰ ድውያንን እየፈወሰ ሙታንን እያነሳ የጌታችን የመድኃኒታችን የኢየሱስ ክርስቶስ አምላክነት እያስረዳ እንዲለን እንጂ ስም አጠራሩ ጠፍቶ እንዲበታተን ፈቃደኛ አይደለች። ባለመሆኗም በቅዱስ ጎልጎታ ላይ ቤተ ክርስቲያን አሰርታ እስከ 614 ዓመተ ምህረት ማስቀመጧ በታሪክ ይነገራል። ስላከፋፈሉ አንዳንድ ሰዎች አራቱ ሊቃነ ጳጳሳት ተካፍለዋል ይላል። አራቱ ሊቃነ ጳጳሳት ያን ጊዜ የነበሩት አራቱ በእኛ አካባቢ የነበሩት ቅዱስ መስቀልን በምታወጣበት እሌኒ በምትሄድበት ጊዜ የቆስጠንጢኖስ ባለሟል የነበረ የኒቆምዴው ኤጲስቆጶስ አምሳሎስ፣ የስፓንያ የነበረ ቆሴዎስ፣ የአንጾኪያው ሊቀ ጳጳስ ቆስጣቴዎስ እነዚህ ነበሩ። አራተኛው የእስክንድርያ ሊቀ ጳጳስ አትናቴዎስ ሐዋርያዊ ነው። ያን ጊዜ ስታወጣ አንሳሪዮስ በሚመራት ስለሄደች እና የራሷ ማመለካከት ስለነበረ ከራሱ ላይ የተቀጠለውን ኢየሱስ ናዝራዊ ንጉሥ አይሁን የሚለው ጽሑፍ በሮም ቋንቋ፣ በዕብራይስጥ ቋንቋ፣ በስር ቋንቋ የተጻፈ ስለሆነ ልጇ ራሱ ሮማዊ ስለሆነ ቋንቋው ላይቶ እንዲረዳው በማለት ለአውሳቢዎስ ተከፍሏል። ከራሱ ላይ የተቀጠለው በቀኝ እጁ የተቀጠለውን ለአንጾኪያው ለኦስጣቴዎስ፣ በግራ እጁ የተቀጠለውን ለስፓኝ ጳጳስ ለኦሴዎስ ተከፍሏል፣ ተሰጥቷል። ቅጥዮን አካሉ ያለው ግን ቀጥታ ጠቅላላ በሙሉ እንዳለ በጎልጎታ እንደተቀመጠ ነው። አልተከፈለም። ይህንንም እስከ 616 14 ዓመተ ምህረት ከኖረ በኋላ የሶሪያ ነገስታት ማርከው እንደወሰዱትና እንደቀበሩት እርቃን ሄዶ ከመቃብር አውጥቶ እንዳመጣው ታሪክ ይናገራል። የማንን መስቀል አመጣ ነበር ከተከፈለ? የሚመናንስ በቀጥታ ስንትና እርቃንም አምጣልን ተማረከብን ብለው ደጅ ሊጸኑትና የሰባት ቀን አጽዋማት እንዲጾሙለት የተደረገው ስለምንባት ያጠያቂ ነው። ጠቅላላ ምንም አይደለም። ዋናው ነገር ግን እኛ ዋናው ይሄ ቀደም ብሎ እግዚአብሔር በተፈጥሮ የገለጻት ይህች ሀገር ቅድስት ሀገር የራሱ ሀገር በመሆኑ መስቀሉን አምጥቶ እንደሚያስቀብጥባት የታመነ በመሆኑ መስቀሉና እሷ ተመሳሳይ በመሆኑ አንድ መስቀሌ በዲበ መስቀል ባለው መሰረት አካሉ ያረፈበት መስቀል በሙሉ ያለው እዚህ ተከፍለዋል የሚባሉት እነዚህ ከላይ ከራሱና ከእግሩ ከራሱና ከእጁ ከግራ እጁ ከቀኝ እጁ ከእግሩ ያለው ዕፀ ዘይት መቃብር አዳም ላይ የበቀለ ነው። እሱ እዚያው እንዳለ ነው። ሕሙማን እየፋቁ ሲጠጡት ሲቀቡት በጊዜ ብዛት እንትን ያለ ነው። ደመ መለኮት ተቀብሎ መስቀሉ ወኮነ መስቀል ትኩለ ላዕለ ዕፀ ዘይት ብሎ በዜና ዕፀ መስቀል በተባለ ይገልጸዋል። እንደ ሙቀጫ ተፈልፍሎ እዚያ ላይ መቃብር አዳም ከበቀለበት ላይ ያለ ስለሆነ አራተኛው ከቄሱ ስለሆነ በቀጥታ እሱ እንትን ብሏል። ዋናው መስቀል ግን እንዳለ ነው። በየትም እንዳለ ነው። እዚህ ነው። አባታችን አሁን ከመስቀሉ ጌታችን መድኃኒታችን ኢየሱስ ክርስቶስ አካሉ ካረፈበት መስቀል ከቀኝ እጁና በግራ እጁ እና በራስጌው በኩል የተቀጠሉ አሉ ነው። ይሄ ከአካሉ ካረፈበት ውጭ ያለ ነው። አዎ ከክትለም ለክብደቱ ምክንያቱም ያንን ያቀጣጠሉት እነሱ አይሁድ አንደኛ ጌታችን መድኃኒታችን ኢየሱስ ክርስቶስ የሰቀሉበት ቀን የገበያ ቀን ነው።
ረዘን ብሎ ወደ ላይ ሆኖ እንዲያዩትና ይሄ ምንድነው ብሎ ሲጠይቁ በቀኝ የተሰቀለውን አይተው ይሄ ምንድነው ብሎ ሲጠይቁ ወንበዴ እሱሳ እቤ ስማ ምንድነው ከነዚህ ልዩነት አለቃቸው ለማለት ተወለቆ ምስለ ጊጓን ያለውን ያው ሐዋርያው ቁጥር ማለት መልኩ እንደተናገረው ማለት ነው። እና ሁለተኛው በክብደቱ እሱን ለማሰቅየት ሲሉ በሙሴ ዘራ አጣብቀው ብዙ እንጨቶችን የእንጨቶቹ ዝርዝር አሁን ለታሪክ ይሰባብልናል አላቸው። ጠቅላላ ተቀጥሎ ቅጤዎች ናቸው። ቅጤዎቹ እንጂ አካሉ ያረፈበት እንደውም በዕለተ ምጽአት መድኃኒታችን ኢየሱስ ክርስቶስ ነዋቤ ሁሩኒኔ ለማለት በሚወጣበት ጊዜ መከራ የተቀበለባቸውን የተወጋበትን ጎኑን ኩናቱን የተቸነከረበትን ቅንዋቱን ራሱ ላይ የተደፋበትን አክለሶኩን ቅዱስ መስቀል እኮ መላእክት ዙሪያውን ሆነው በፍርድ አደባባይ አለውም የራሄው ወለዛ ዋግዎ ብሎ መጽሐፍ የሚገልጸው ሁሉ ለአዘክሮተ በቀል እኮ የሚቀርብ ነው። ተበታተነ የሚባል አይደለም። ተበታተነ የሚባለው ለበረከት ያክል ያው ከሱ ጋር አብረው ተቀጣጥለው የነበሩ እጽዋት እነሱ ናቸው እንጂ ይሄ ሙሉ አካሉ ያረፈበት ቅዱስ መስቀል ከአገሪቷ የተለየ አርአያ የለው፣ የተለየ አቋም የለው። አንድ ነው።